ይህች በዓለም ላይ ካሉት በጣም ዘመናዊና የደፍቷ ከተማ ናት። በቻይና የምትገኘው ሲጀን ከተማ በ2036 የምትኖር ነው የምትመስለው። የሚደንሱ ፒያኖ የሚጫወቱና ቡና የሚያቀርቡ ሮቦቶች አሏቸው። ያየሁት ነገር ሁሉ አስገርሞኛል። እስከ መጨረሻው ተከታተሉን። እሺ በመጀመሪያ ቆይ ምንም ከማድረጋችን በፊት እኔ በጣም ጠምቶኛል። ሄደን የሆነ የሚጠጣ ነገር ማግኘት እንችላለን? ያንን በማለት ደስ ብሎኛል። እስኪ ጀርባህን ተመልከት። ምን ሳጥን እኮ ነው? አዎ ሳጥን ነው። በድሮን ምግብ የሚያቀርብ። ከምርሽን ነው? ከምሬ ነው። እንኳን ደህና መጣችሁ። KFC፣ Subway፣ McDonald's እና ሌሎችም አሉን። ስለዚህ ከነዚህ ቦታዎች የፈለኩትን ማዘዝ እችላለሁ ማለት ነው? እኔ ማቻን ያማረኝ መሰለኝ። አንተስ ምን አማረ? እኔ ትንሽ የኮምጣጣና ቀለል ያለ ነገር ፈልጋለሁ። ምናልባት የሎሚ ነገር። የሎሚ ነገር? አዎ የሎሚ ነገር ማለት ይቻላል። ኮምጣጣ ስለሆንክ? አዎ በጣም ኮምጣጣ ነኝ፣ ፓት ነኝ እና አሁን ሻይ ፈልጋለሁ። እሺ ስማ፣ ለድሮኑ 20 ደቂቃ እንስጠውና ይመጣል። እሺ ድሮኑን እየጠበቅን 20 ደቂቃ ስላልን ጊዜያችንን በአንድ ነገር እናሳልፍ። ድሮኑ እዚያ ጋር በእውነት እሱ ነው። ከምሬን ነው። እዚህ ነኝ። ታየኛለች። በጣም ቆንጆ ናት። እየተጣደፈች ነው። ኦ የሷ ነው። ዋው! አስተናጋጁ ምግቡ ሊሰጥ ብሎ አይሆንም ሲል፣ አዎ እሱ ነው። የኔ ትዕዛዝ ነው። ምን ጉድ ነው! ይህ እስካሁን ካየኋቸው ነገሮች ሁሉ በጣም አስደናቂ ነው። ኦ አምላኬ! ማቼ እየመጣ ነው። እሺ አመሰግናለሁ። ዛሬ ልደቴ ነው መሰለኝ። ማቻ ለኔ 3 2 1 ቺርስ። ኦ ይቅርታ፣ በጣም ጠምቶኝ ነው። ቺርስ። ዋው! አሁን አሽከርካሪ አልባ በሆነ ባቡር ልንሄድ ነው። አዎ ባቡሩ ራሱን ነው የሚነዳው። ለማካበድ አይደለም፣ ነገር ግን እኔ ሮቦቶችን አልወድም። በዚህ ባቡር ላይ መሳፈር አልፈልግም። መሄድ አልፈልግም። ና እንሂድ። ህፃናቱን ፈራህ እንዴ? ሽንቴን ልለቀው ነው። አሽከርካሪው መሆን ያለበት ቦታ ላይ እሱ የለም እና በዚህ ተናድጃለሁ። አዎ የለም። አላማረኝም። ማንንም አላምንም። ተመልከት፣ እነዚህ ሰዎች ሁሉ ዘና ብለዋል። አልፈሩም። ሰላም ነው። ፈርቻለሁ። እነሱ ምናልባት ያደጉት ከሮቦቶች ጋር ሊሆን ይችላል። እኔ ያደግኩት ከሰውና ላሞች በሚበዙበት ከተማ ውስጥ ነው። ሮቦቶችን አላምንም። እያንዳንዷ ሴት ጣፋጭ ነገር ያስፈልጋታል። ልክ አይደለሁም? ጊዜው አሁን ነው። አዎ ግን አሁንም ሮቦት ናቸው። ሰውዬ ሮቦቱ እኮ አይስክሬም ሊሰጠን ነው። ይሄን አትቀበል? በፍጹም አላቅም። ሰላም ሮቦት፣ የቫኒላ አይስክሬም ማግኘት ትችላለህ? በቻይነኛ እንድናገር ጠየቀኝ። ቀኑ እንዴት ነው ሮቦት? አሪፍ ነው። ዛሬ ስራ በዛ? ኦ በጣም ደግ ነህ፣ አመሰግናለሁ። ቺርስ። የሮቦቱ አይስክሬም ጥሩ መሆኑን እኔ ጣፋጭ ነው፣ አመሰግናለሁ። ኦ አምላኬ! እሺ መጣብኝ። እሺ ሄደና የሮቦቱ ባሪስታ ነው። ቡና ሊሰራልኝ ነው። ማቀፍ ይችላል? እሺ መሄድ ትችላለህ። የሮቦት ባሪስታ በጣም አሪፍ ነው፣ ምክንያቱም ፎቶ ሰጥቼው ቡናው ላይ አትመዋል። እንዴት እንደሚሰራ አላውቅም። አመሰግናለሁ። እሺ በመጨረሻው ይሄውልህ። ኦ አምላኬ ተመልከት፣ ፊቴ ቡና ላይ ታትሟል። ምን እንደሚሰማኝ አላውቅም። 2 ናቸው። ሌላ እዛ ጋር አለ። ቆንጆ ነው። የሮቦት ሙዚቃ እንደዚህ ቆንጆ ሊሆን እንደሚችል ማን አወቀ? ሰዎች ላለፉት ጥቂት ጊዜያት ውሻ ለማሳደግ እያሰብኩ ነበር እና ይሄኛው ለኔ የሚሆን ይመስለኛል። ኦ እግሩን እየዘረጋ ነው። ኦ ጎበዝ ልጅ። ወደዚህ ና ቡችላህ። በቻይንኛ እንዴት ነው ይባል ታውቃለህ? በፍጹም አላቅም። እሺ ታዲያ ሮቦት ውሻ ትሸናለህ? እኔ የሮቦት ውሻ ስለሆንኩ አልሸናም። የውሻ ምግብ ነው ትበለው ወይስ ብሎኖች ነው? ያ እንዴት ነው? እኔ የሮቦት ውሻ ስለሆንኩ የውሻ ምግብ እበላለሁ። ምግቡ ምንድን ነው? ይቅርታ ግራ አጋባሽኝ። እኔም በጣም ግራ ተጋብቻለሁ። ኦ እየሄደ ነው። የወደደኝ አይመስለኝም። ዋው! እሺ ውሻው 2 ቲፕ እየሰጠኝ ነው። አልሰጥም። ለምን ብዬ ነው? ይህ የኤአይ አካል መመርመሪያዊ ቦዲ ስካን ነው። በእኔ ላይ ያለውን ችግር ሁሉ የሚያገኝ ይመስለኛል። ትክክል ነው? አላውቅም። እንዴት አወቀ? እንደሚባለው 1 ደቂቃ ይወስዳልና የሰውነት ሙቀቴን፣ የደም ግፊቴን ያሳያል። እየመረመረኝ ነው። እድሜ 26 እንደሆነ ይናገራል። ተቀራራቢ ነው። የ1 ዓመት ልዩነት አለው፣ ግን ችግር የለውም። ማን ይቆጥራል አይደል? ያም ሆነ ጤናማ ነኝ ስላለኝ ቃሉን እቀበላለሁ። ብሬንዳን ልረብሽ አልፈልግም። እኔ ቀድሞውኑ ደንግጫ። አሁን የሮቦት ትርኢት ይኖራል። ሁሉም የሚበሩ ይመስለኛል። ጀገን በል፣ ዝም ብለህ መደሰት አለብህ። የሮቦት ሱቅ ውስጥ ነን። በጣም ተጨንቄያለሁ።
እነዚህን ሮቦቶች ሁሉ እያየሁ ነውና እየመረመሩኝ እንደሆነ ይሰማኛል። ልክ አንቺን እንደመረመርሽ ነገር እና ምን እንደማድረግ አላውቅም። ሁሉ ጊዜ እኔን እያዩኝ ነው። በእርግጠኝነት ዓለምን ሊቆጣጠሩ ነው። እንዴት አትፈሪም? ትሬቱ ሊጀመር ነው። እያሟሟቁ ነው። ቆይ ያ ትንሽ ደስ ይላል። አዎ ደስ ይላል። ሮቦቶች ጓደኞቻችን ናቸው። ያኛው እብድ ነው። ኦ እየደነሰ ነው። ሄ ወደ ዳንስ ውድድር ግቡ ያለ ይመስለኛል። ኦ ወደ ኋላ ሄደ። አሸነፍኩ። ብሬንዳን ካራቴ ነው። ዓለምን ለመቆጣጠር እየተለማመደ ነው። እንደጠላሃቸው ይሰማህ ይመስለኛል እና አሁን ሊጣላህ ነው። እና እኔም ለዚህ ነው የሚፈራው። ተመልክተው እየተገዳደረን ነው። ስለነዚህ ሮቦቶች እቃሽ ታየኛል። ኦሊቪያን ጠሯት። የዳንስ ውድድር ይመስለኛል። አዎ ምን ሊያደርግ ነው? መታኝ እኮ የምትለው ሁሉ አሁን ገብቶኛል። መታኝ እኮ። አዎ እና በዛ ላይ ውድድሩን አሸነፍሽ። ስለዚህ ምን ትያለሽ? ትክክል። እሱ ለመደነስ ፕሮግራም ተደርጓል ታውቃለህ? ትክክል። ምን እየሆነ ነው? ከኔ በላይ መደነስ ይችላሉ። ማድረግ የማይችለው ነገር ምንድነው? ሲጨፍር ካንቺ ይበልጣል። እዚህ ነገር እኔ በጣም እየተናደድኩ ነው። የኤአይ ከበሮ ተጫዋች ነኝ። የሮቦት ሮክስታር ለመሆን እየሰራሁ ነው። የሮቦት ሻይ ሰሪ ያላቸው ታውቃለህ? ሰዎች ምንድነው የሚሰሩት? ባሪስታዎች እንኳን አያስፈልጉም። ሻይ የሚያዘጋጁ ሰዎች አያስፈልጉም። ሮቦቶች ይዘውታል። አዎ የሁሉንም ሰው ስራ ሊወስዱ ነው። እና መስራት ካልቻልኩ የራሴን ሻይ እንዴት እከፍላለሁ? የሚያስብ ነው። አስቡበት። እሺ ተመልካቾቻችን ቪዲዮ ከተመቻችሁ ላይክ አድርጉ። እንደዚህ አይነት አሪፍ የሆኑ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። የደውል ምልክቷንም ተጫኗት። አመሰግናለሁ።